ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንግዲህ ዛሬ በወንዶች ጉዳይ ላይ መጥቻለሁ ማለት ነው። ለቻናሉ አዲስ ነው። ቻናሉም አዲስ ስለሆነ ሁላችሁም ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አዲስ ጀማሪ ነኝ ማለት ትፈልጋለሁኝ። እንግዲህ ዛሬ በወንዶች ጉዳይ ላይ መጥቻለሁ ማለት ነው። በእነሱ ላይ አስተያየት ለመስጠት ነው የመጣሁት ማለት ነው። እንግዲህ ሁላችሁም እንደምትሰሙት ሰሞኑን በርከት ያሉ አዳዲስ ወንድሞቻችን እየመጡ ነው ማለት ነው። ወደ ሚዲያ እያለቃቀሱ ብቅ እያሉ ነው። እንግዲህ ባለፉት አመታቶች የምናውቀው ሴት እህቶቻችን ነበሩ። ገንዘባችንን ተበላን፣ ብራችንን ተበላን፣ አግብቶ ጠበቀኝ፣ ወልዶ ጠበቀኝ፣ ገንዘቤን አጥፍቶ ጠበቀኝ፣ ገንዘቤን እንደዚህ አደረገብኝ እያሉ ለረጅም አመታት እንግዲህ የምናውቀው በሴት እህቶቻችን ነበር። አሁን ደግሞ ፈጣሪ የተመሰገነ ይሁን ወደ ወንዶች ተሸጋግሯል ማለት ነው። እንግዲህ ሴቶቻችን ብልጥ እየሆኑ ነው ያሉት ማለት ነው። ገንዘባችንን አንሰጥም ብለዋል። ደስ የሚል ነገር ነው። እውነት ለመናገር ደስ ብሎኛል። እህቶቼ ጎበዝ ሁኑ፣ በርቱ፣ ጠንክሩ፣ ስሩ፣ ገንዘባችሁን ሴፍ አድርጉ። ከዛም በኋላ ካላችሁ ህይወት ይቀጥላል ማለት ነው። ሰርቶ የማያስተዳድር ወንድ፣ ሰርቶ ራሱን መቀየር የማይችል ወንድ አስፈላጊ አይደለም። ከህይወታቸው አስወጡ ነው የኔ ምክር ማለት ነው። እንግዲህ ወንድማችንን ሀሳብ እንሰማና እንቀጥላለን ማለት ነው። ያንን ስሜት አንተ ጋር እንድናይ አንፈልግም ከዚህ በኋላ እሺ። ያንን ስሜት እንድናይ ማለት አንፈልግም። እኔም አልፈልግም፣ የወንዶች ጉዳይም አይፈልጉም በፍጹም። እዚህ ጋር ያሉ ወንድሞችን በፍጹም በቃ አንተ ንጹህ አፍቃሪ ስለሆንክ ነው ገባ። ስለዚህ ዋጋ ከፍለህላት ነው እንትን ያልከው ውጭ ሀገር የላካት ሰምቻለሁ። በመጀመሪያ ደረጃ ዲጄ ሙሌ እዚህ ጋር ትልቅ ስህተት ሰርተሃል ማለት ነው። ስህተትን ልነግርህ እፈልጋለሁ። በመጀመሪያ ደረጃ እሱ አላካትም። እንኳን እሷን አረብ ሀገር ሊልክበት አቅምና ራሱን ማስተዳደር የማይችል ሰው እሷን አረብ ሀገር ሊልካት አይችልም ማለት ነው። ስለዚህ እዚህ ጋር ዲጄ ሙሌ ልጁን በቀጥታ እናንተ መርዳት ከፈለጋችሁ መርዳት መብታችሁ ነው። ሲጀመርም የልጁ አመጣጥም ለመረዳት ነው። አስገባላችኋለሁ፣ ድምፁን ትሰሙታላችሁ። ከራሱ አፍ ምን እንዳለ ልጁ ማለት ነው። ለመረዳት ነው የመጣው። በቃ ይችን ታርጌት አድርጎ ለመረዳት ነው የመጣው። ሌላ ምንም አይነት አጀንዳ የለውም ማለት ነው። እሷንም ፈልጎ አይደለም። ሲያለቅስ የነበረውም የውሸት እንባ ነው። የራሱን ለመቀየር ይሄ እያደረገው እንትን ነው፣ አክት ነው ብዬ ነው እማምነው እንደኔ ማለት ነው እንጂ ዲጄ ሙሌ ዝጋ ስህተትህ ምንድን ነው? ልከሃት አላልክ። እሷ አላካትም። የላካት እናትና አባቷ ናቸው፣ ቤተሰቦቿ ናቸው የላኳት። ስለዚህ አንተ ልክሃት ማለት አትችልም። በመጀመሪያ ደረጃ እሷ ወደ አረብ ሀገር በምትመጣ ሰዓት እሱ የካምፓስ ተማሪ በነበረ ሰዓት ነው እሷ ወደ አረብ ሀገር ሄደችው። ስለዚህ እሷ ናት እንደውም ለሱ መስዋዕትነት የከፈለችው። ትምህርቷን አቋርጣ ተሰዳ እየሰራች እሱ በሚማር ሰዓት እሷ ሰፖርት ስታደርገው ነበር፣ ስትረዳው ነበር። እንደረዳችሁም ደግሞ ራሱም አምኗል፣ ተናግሯል። ምን ያክል ብር ስትልክለት እንደነበረም ቸገረኝ ባልኳት ሰዓት እየላከችልኝ ነበር ብሏል። ስለዚህ ይቺ ልጅ አስተማረችው። ኦኬ ተመረቀ። ተመርቆም ደግሞ ስራ መያዣ ብሎ ገንዘብ ጠይቋታል። አልከለከለችውም። የዛን ሰዓትም ሰፖርት አደርገዋለች ማለት ነው። እና ሁልጊዜ እድሜ ልኳን ይሄን ሰው ሰፖርት ስታደርግ ትኑር ብላችሁ ነው ወይ ልጅቷ ላይ እየፈረድክ ያለው? ዲጄ ሙሌ ማለት ነው። አንተን ነው መናገር እንፈልገው፣ ምክንያቱም አንተ ስለሆንክ እዚህ ጋር እየተናገርክ ያለው ማለት ነው። ልጅቷ እሱን ሰፖርት ስታደርግ መኖር አለባት ወይ ነው እንግዲህ። የካምፓስ ተማሪ በነበረ ሰዓት ችግሬ ባልኳት ሰዓት እየላከችልኝ ነበር ብሏል። እሺ ስታግዘው ቆየች። ተመረቀ፣ ለመመረቂያም ልካልኛለች ብሏል። እሺ ተመረቀ፣ አስመረቀች ይች ልጅ ማለት ነው። ከዛም በኋላ ደግሞ ስራ መያዣ ደግሞ ድጋሜ ብር ጠይቋታል። ያንንም እንደሰጠችው ተናግሯል በራሱ አፍ ማለት ነው። እና ይች ልጅ ስራ ከያዘ በኋላ አንድ ሰው ተማረ፣ ስራ ተያዘ፣ ከተመረቀ ስራ ከያዘ በኋላ እንደምንም ተፍ ተፍ እያለ እየሰራ ሲሆን ተሷ የተቀበለውን ብር መመለስ ይገባዋል። መልስልኝ ባትለውም በራሱ ሰርቶ በቃ በዚህ ሰዓት የሰጠሽኝ ገንዘብ ነው አመሰግናለሁ ብሎ
በሌላም ነገር አድርጎ ቀጥታ ገንዘቡን እንኳን ማስገባት ባይችል በሌላ ነገር እሷን ሰርፕራይዝ ወይም የሆነ ነገር አድርጎ ገንዘቧን መመለስ ይገባው ነበር እንጂ ድጋሚ አሁንም እንግዲህ አስቡት። ይቺ ልጅ እውነት ለመናገር እኔ በልጅቷ አልፈርድም። አንዳንድ የሴት ጡረተኛ የሆናችሁ ወንዶች ስላላችሁ ማለት ነው። እድሜ ልካችሁን በሴት ብር መኖር የምትፈልጉ ወንዶች ስላላችሁ ማለት ነው። አሁን ደግሞ ጭራሽ አረብ ሀገር እንድታመጣኝ፣ እሺ አረብ ሀገር እንድታመጣኝ አመጣለሁ ብላ አጓጉታኝ ሀሳቢ ሁላ እዛ ሆኖ እዛ ሂጄ አንተ ሲጀምር በሴት ላይ ተንጠልጥለህ የምትኖር ወንድ ነህ። ድምፁን ላስገባላችሁ። ማታ በሰፊው እናወራዋለን። ግን አሁን ላይ ባለበት ብቻህን እንዳልሆንክና እኛ ከጎን እንደሆንን እንድታውቅ እንፈልጋለን። እሺ ወንድሜ በጣም ነው የማመሰግነው። እሺ በጣም ጆከር አገባ ራሱ እሺ ቀጥል። በመግለጽ ራሱ ያው አቅም አጥሮኛል። የምር እንደዚህ የኢትዮጵያ ማህበረሰብ ከኔ ጎን ይሆናል ብዬ እሱን በማሰብ ነው እንትን ያልኩትና አያችሁ አሁን እዚህ ጋር ጋይስ ማለት ነው ምን አለ የኢትዮጵያ ሕዝብ ከጎን ይሆናል ብዬ አላሰብኩም ነበር፣ ግን አለ እሱን በማሰብ ነው የወጣሁት ወደ ሚዲያ። የኢትዮጵያ ሕዝብ ከጎን የሆነው ህይወቴ እንዲቀይርልኝ ወደ ሚዲያ የወጣሁት ነው እያለ ያለው ማለት ነው። አስቡት እንግዲህ ገባችሁ? ታርጌት አድርገው ወደ ሚዲያ የሚመጡት ምንድን ነው? አንድ የሆነች የፈረደባት ሰበብ ምክንያት ያገኛሉ። ከዛ በኋላ ምንድን ነው ሚዲያ ላይ መጥተው ሰፖርት ለመደረግ ነው። ባይዘዌ ከአሁን በፊትም በርካታ ሰዎች ሰፖርት ተደርገዋል። ግን በማይሆን ነገር ሳይሆን ቀጥታ መታችሁ በቃ ሰፖርት አድርጉኝ እንደዚህ ሆኛለሁና ወይም እንደዚህ የሆነ በቃ ደገፍ አድርጉኝ እኔ ልቆስቁሶ በሎ ጋይስ። እዚህ እየመጣችሁ የማይሆን አጀንዳ አትስጡን፣ የማይሆን ታሪክ አታውሩ። በቃ ቀጥታ ናና በቃ ደገፍ አድርጉኝ በልና በፊት ለፊት ተናገር። ሁሉን ነገር ተረድቶኝ ማህበረሰቡ ከጎንም የቆመውን ከጎንም ያልቆሙ ሰዎች አሉ። በዛው መካከል ብዙ መጥፎ ፊድባክ አግኝቻለሁ። መጥፎ ፊድባክ አለ፣ ደግሞ ጥሩ የሆነ ፊድባክም አለ ከሰዎች እና አንዳንድ ሰዎች ብዙ አንተን ካለበት ኮንዲሽን ለማስወጣት ሳይሆን ካለበት ኮንዲሽን ሌላ ቦታ ላይ እንድትገባ ወደ ሌላ ውስጥ እንድታመራ የሚያደርጉ ሰዎች አሉ። ይሄ በመጀመሪያ ደረጃ ይህን ታሪክ ይዘህ ሚዲያ ላይ በመምጣትክ ስትመጣ አንድ ሰው ወደ ሚዲያ የሆነ ታሪክ ይዞ ወደ ሚዲያ ሲመጣ ይሄ ነገር ምን ያመጣብኛል፣ ነገ ህይወቴ ላይ ምን አይነት ነገር ያመጣል ብለህ ማሰብ የራስህ ፋንታ ነው። ስለዚህ ግማሽ ሰው ነቅፉኛል፣ ግማሽ ሰው ደግሞ ህይወቴን ከማስተካከል ይልቅ ነቃፊው በዝቷል እያልክ ነው ያለከው። ህይወትክ እኮ የሚስተካከልልክ ራስክ ነህ ህይወትን ማስተካከል የምትችለው። ሲቀጥል ደግሞ ሚዲያ ላይ እስከመጣህ ድረስ ሚዲያ ላይ መተክ እኮ የተናገርከው ለህዝብ ነው አይደል? ህዝብ እንዲሰማክ ነው አይደል? ስለዚህ ህዝብ ደግሞ ሁላችንም የራሳችንን አስተያየት እንሰጥሃለን ማለት ነው። ስለዚህ የራሳችንን አስተያየት እንሰጥሃለን። የራሳችንን አስተያየት ስንሰጥ ደግሞ ይሄንን ነገር ልትችል ነው ወደ ሚዲያ የመጣከው እና በጣም ነው የምትገርሙት፣ በጣም ነው የምታስደንቁት ማለት ነው። በቃ ልመና የሚዲያ ላይ ወጣችሁ መለመን ዘመናዊ አድርጋችሁታል። አሁን ደግሞ አዲስ ፋሽን ያመጣችሁት ምንድን ነው ብላችሁ እህቶቻችን ነቁ፣ ብር አንሰጥም አሉ። እንደ በፊት መሸወድ የለም። አሁን ቀጥታ ምንድን ነው ማድረግ ያለባችሁ? አረብ ሀገር ልኪያት ወሽመጤን ቆረጠችው እንጥሌን ቆረጠችው እያላችሁ ሚዲያ ላይ እየመጣችሁ ገንዘብ መለመን ነው የያዛችሁት ታርጌታችሁ። በቃ ይሄ ነው። እንደዚህ ብዬ ታርጌትህ አንተም ተናግረኸዋል። ታርጌቴ ህይወቴን ለመቀየር ነው፣ ታርጌቴ እንደዛ ነው ብለህ በግልጽ ተናግረዋል። በእኔ ብቻ አይደለም በእነሱም ሊደርስ ይችላል። ግን የሰው ልጅ እንደዚህ አንዳንዴ እንደዚህ ሊባል አይችልም። ፍቅር ያጠቃል፣ ይታወቃል። ማንኛውንም ሰው ያጠቃል። እኔ ፍቅር ስላለብኝ እንጂ ገንዘብን ይዤ አይቼዋለሁ፣ ኑሮኝ አይቼዋለሁ፣ ደልቶኝም አይቼዋለሁ። በቃ ኑሬዋለሁ። ግን ያን ሁሉ ፍቅር ከሆነ ያመጣከ ወደ ሚዲያ ፍቅርህን እኮ ከእሷ ጋር ነው መጨረስ የምትችለው እንጂ ሚዲያ ላይ መተክ ስላወራክ ያንተን ፍቅር የሚመልስልክ አካል የለም። እሷ ካልፈለገች አልፈለገችም ነው። አልፈልግህም፣ አንተ እኔም ማስተዳደር አትችልም፣ ስለዚህ እኔም ማስተዳደር ስለማትችል አልፈልግህም ብላኛለች ብለክ በራስህ ሀፍ ተናግረሃል አይደለ? ስለዚህ አልፈለገችህ እሷን ማስተዳደር ስለማትችል ነው። አለቀ። 4 ነጥብ። በቃ
እኔ በህይወት እንደሌለው ነው የሚሰማኝ። እሷ ሄደችብኝ ማለት በህይወት እንደሌለው ነው የሚሰማኝ የምር